ወንድማችን ማስተር አብነት እግዚአብሔር ምህረቱን ያምጣልህ። የድሆች አባት በእውነት አንዳንድ ጊዜ ሰው ልጅ የራሱን በሽታ የራሱን ህመም ደብቆ ለሰዎች መልካም ነገር ያደርጋል። ለሰዎች ደግሞ ፈገግታን ሲያሳየው የተበደለ አይመስልምና እግዚአብሔር ምህረትን ያምጣልህ። ሰላም ውድና የተከበራችሁ ውድ ቤተሰቦቼ፣ እንግዲህ ዛሬ ትላንትና ወይም ከትላንት ወዳ ሚዲያ ላይ ህመሙን ግልጽ አድርጎ የተናገረው ውድ ቤተሰቦቼ እንግዲህ ወንድማችን ማስተር አብነት በእውነት እግዚአብሔር አምላክ ምህረትን ያምጣልህ። እንግዲህ ማስተር አብነትን እኔ ኦልሞስት ካወቅኩትኝ 1-2 አመት እንደዛ አካባቢ የሆነኝ ነው መሰለኝ፣ አላውቅም። እና ብዙ ጊዜ ሚዲያ አልጠቀምም። አሁን ግን ሚዲያ ስጠቀም ያው ብዙ የሚረዱ ወንድሞቻችንን መልእክተኛው ባላደራው ነበረ ረዝም አመታት የማውቀው እና ማስተር አብነትን በሆነ ሰዓት ላይ ነበር የሆነች እናታችን ሜዳ ላይ ተቀምጣ እሷ ሴት ያችን አሮጊት ሄዶ በመርዳቱ ነበር እናታችንን። እና በእውነት ማስተር አብነት ማለት እኔ እንጃ አላውቅም፣ የሰዎችን እግር አጥቦ ቀለባቸውን ሸምቶ በቃ የሰውን ልጅ ከፊቱ የሚረዳ ሰው ነው። እና በእውነት እኔ ምንም አልልም። አንዳንድ ጊዜ መልካም ሰዎች ፈተና ይገጥማቸዋል። መልካም ሰዎች ብዙ ነገር ያጋጥማቸዋል። እግዚአብሔር አምላክ እናቴ ቅድስት ድንግል ማርያም፣ ቅዱስ ሚካኤል አባቴ ሁልጊዜ ለእኔ ብዙ የሚደርስልኝ ነው እና ምህረትን ያምጣልህ ወንድሜ። ድነህ ደግሞ ለኢትዮጵያ ሕዝብ ለነዚህ ምስኪን እናት አባቶች፣ እህቶች፣ ወንድሞች በቃ ለብዙ ኢትዮጵያውያን የምትደርስ ነህና ድነህ ደግሞ ወደ ሰላም ቦታ ተመልሰህ ይሄው ህዝቤ ሆይ እናት አባቴ ሆይ የእናንተ ጸሎት ይሄው መልሶኛም ብለህ በሰላም ሕክምናህን ጨርሰህ እንግዲህ እርዳታህን እንደምትቀጥል ባለሙሉ ተስፋ ነኝ። እግዚአብሔር የሚወደውን ሰው ይፈትናል። እግዚአብሔር የሚወደውን ሰው በህመምም ሆነ አንተን እግዚአብሔር ይህንን በሽታ የሰጠህ እንደምትችል ስለሚያውቅ ነው። ጠንካራ እንደሆንክ ስለሚያውቅ ነው። እና እግዚአብሔር መድኃኒትህን ይግለጽልህ ማለት ነው። በእውነት እኔ አላውቅም። ከዚህ በፊት ማስተር አብነት አይታችሁት ከሆነ ሆስፒታል ሆኖ ፎቶ ተለቋን እና ማስተር አብነት ታሞ ሆስፒታል ላይ እየገባው እኛ አንዳንድ ጊዜ ኢትዮጵያውያኖች የሆነ ነገር ግልጽ አድርገው ካሰጡን ወይም ደግሞ የሆነ ነገር ጎትተን ቶሎ ለማውጣት ነው እንጂ የምናስበው ጠቃሚ ነገሮችን ልናይ ልናስተውል አንችልም። እና በአፋር ምድር ላይ ይሄ ከስር የፈላ ውሃ በፈነዳ ሰዓት እዛ ቦታ ላይ ሄዶ ሳለ ማስተር አብነት ከዛም በኋላ ነበር ወደ ሕክምና የገባው ማለት ነው። ከዛ በፊትም ቢሆንም ማለት ነው። ግን እኛ ልብ አላልነውም። እና ወንድማችን ማስተር አብነት ከዚህ በፊት አንዳንድ ቦታዎች ላይ ቲዊተር ገጽ ላይ ኢንስታግራም ላይ ልብ አላልንም እንጂ እግሩ ላይ ህመም እንዳለበትኝ እግሩን እንደታመመ እግሩም ደግሞ ያው እኔ ግልጽ ማድረግ አልፈልግም። ራሱም ደግሞ እግዚአብሔር አምላክ እንድትጨነቁ አልፈልግም። ህመሜን ለሰው መናገር አልፈልግም ነበር። ግን ያው ስጋ ባዳ ነውና ህመሜን እንድገልጽ እያደረገኝ ነው። ስጋዬ ባለቀ ቁጥር ያው ምን ሆነህ ነው የሚል ጥያቄ ስለበዛበት ነው። ያው አሞኛል ግን የምፈልገው ከእናንተ ጸሎት ነው ብሏል። በቃ እነዛ እግራቸውን ያጠብካቸው እነዛ ርቧቸው ማንም ጠያቂ ሳይኖራቸው ሜዳ ላይ የወደቁትን ወንድሞች፣ እናቶች፣ አባቶች እንዳስደሰትክ እስኪ ኑ ግቡ ብለህ መኪና ውስጥ ስታስገባቸው ያለ ምንም እንትን ደስ ብሏቸው ከፍቷቸው አዝነው ሜዳ ላይ ወርቀው የነበሩትን እናት አባቶች፣ እህት ወንድሞች መኪና አስገብተህ አስደስተህ እንደምታስወጣቸው እግዚአብሔር አንተንም እግዚአብሔር አምላክ ለነዛ እናቶች ለነዛ አባቶች እንዳስደሰትክ በጤና አስደስቶህ ለልጆችህ ስትል እግዚአብሔር በመንታ ልጆች ባርኮሃል። እና እግዚአብሔር ደግሞ መልካም ነው። በእውነት አምናለሁ እንደምትድን። ሁለተኛ ደግሞ ያው ለገንዘብ እርዳታ እኔ አልጠይቅም፣ ብቻ እኔ ከእናንተ የምፈልገው ጸሎት ነው ብለሃል። የኢትዮጵያ ሕዝብ አብዛኛው ደግሞ ላንተ ሳይሆን ለራሱ ለህሊናው አንተ ማለት
ብዙ ጀግናዎች አሉ። ብዙ ብዙ ነገሮች አሉ። አንተ ደግሞ ለኢትዮጵያ እናቶች በቃ ለኢትዮጵያ በሙሉ በጣም ትልቅ ውለታ የዋልክ እኔ እንጃ ቃል የማይገልጸው ነገር ነው። እና አላቅም እኔ ያኔ ውድ ቤተሰቦች በእውነት እምባ እየተናነቀኝ ነው ይሄንን ሪካርድ የማደርገው። እና ማስተር አብነት ማለት እንዲሁም ደግሞ ባላደራው ወንድማችን መልእክተኛው ምናልባት ከካሜራ ጀርባ ሆኖ ሳናቀው ብዙ ነገር ሰርቷል። እና አሁን ምናልባት በቪዲዮ በካሜራ ስለወጣ ልናሞግሰው ወይም ልንተቸው አንችልም። እኛ ግን ማስተር አብነትን ከዚህ በፊት ታሞ ሆስፒታል ገብቶ ፎቶ ሆስፒታል ሆኖ ፎቶ ስንልክ ቪዲዮ አልሰራንበትም። ምን ሆኖ ነው ብለን አልጠየቅነውም። ዛሬ ግን እሱ በአደባባይ ወጥቶ ሲጠይቀን ሲነግረን ነው ይህን ቪዲዮ መስራት የቻልነው። እና ግን ከዚህ በፊት ላይ እነ ሚኪ ፊት አውራሪ ገንዘብ አጭበርብረዋል ምናምን ሲባል ማስተር አብነት ምስኪንን እረዳለሁ እያለ ብር እየተቀበለ አዲስ አበባ ላይ ፎቅ እየገነባ ነው እያልን እየተባለ ያን የተጀመረ ፎቅ እያወጣን በጣም ስሙን ለማጥፋት ስሙን ለማጠልሸት በጣም እየፈጠነን ነበር። ግን ከዛም በፊት ሆስፒታል ሲገባ ምን ሆኖ ነው እንዴት ለምን ገባ ሆስፒታል ምኑን ታሞ ነው ብለን አልጠየቅንም። እና አንዳንድ ጊዜ ሰዎች ስንባል ለመልካም ነገር መሮጥ አለብን። መልካም የሚሰሩትን ሰዎች ለማበረታታት እንኳን የማያጠፉትን ቢያጠፉ ራሱ መልካም ነገር በመልካም ነገር ብናስባቸው ብዬ ነው የማስበው። ምክንያቱም ከመተቸት ስማቸውን ከማጥፋት በቃ እንደዛ ነው። ውድ ቤተሰቦቼ በእውነት ተንዛዞባችሁ እኔ አላቅም። ወንድማችን ማስተር አብነት እንደዛ ሆኖ ከፍቶት እንደዛ ሆኖ እግሩን ነው የታመመው። አይታችሁት ከሆነ በፋሻ በምናምን ብዙ ጊዜ ወጥቷን በቪዲዮ እና እግሩን ነው የታመመው ማስተር አብነት። እግዚአብሔር ምህረቱን ያምጣልህ። ሁልጊዜ ስለ ፈጣሪ ሁልጊዜ ስለ ብዙ ነገር ታደርጋለህ እና እግዚአብሔር ምህረትን ያምጣልህ። እንዲሁም ደግሞ የሆነ ሚዲያ ላይ እህቱን በልብ ህመም ምክንያት እንዳጣት ተናግሯል። እግዚአብሔር አምላክ እህትከንም ነፍሷን ይማረው። አንተንም ተሽሎ ለልጆችህ ለቤተሰቦችህ ብቻም ሳይሆን ለመላ ኢትዮጵያውያን ታስፈልገናለህና እግዚአብሔር ምህረትን ያምጣልህ። ውድ ቤተሰቦቼ በእውነት ሁላችንም ጸሎት ዱዓ እናደርግለት በየሁሉም ሃይማኖታችን። ምክንያቱም ወንድማችን ብዙ ነገር ለእኛ አስፈላጊያችን ነውና። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦቼ ወንድማ